እሺ ቤተሰብ በዚህ አይነት መልኩ ሎዳችን ጭነን ከጨረስን በኋላ ምንድነው የምናደርግ? ቀጥታ ኦልሬዲ ጨርሰናል። እዚህ ጋር የቀረን ትንሽ የማይታዩትን ሰፖርቶችን ብቻ ሰሌክት አድርገን አሳይን ማድረግ ብቻ ነው የሚጠበቅብን። አሳይን ሬስትሬንቶቻችን አስተካክለን ኦኬ እንላለን። ኦኬ ሬስቶራንታችን ከላይ ድረስ መርጫው ነው። እንደዚህ ሰሌክት አድርገን ሁሉንም አስፈላጊ የምናደርገዋለን። ሪሊዝ እናደርገውና እንደገና አሳይን ጆይንት ሬስቶራንት ፍሪ አድርገና ኦኬ እንደውና እዚህ ግን ያለውን ሬስቶራንት ፍሪ እናደርገውና በዚህ አይነት መልኩ ሬስቶራንታችን ካስተካከልን በኋላ ሴቭ እናደርጋለን። ኦብጀክታችንን ሴቭ ካደረግን በኋላ ጀስት አናላይዝ ሴት አናላይዝ ኦፕሽኖቻችን አለ። በስትሬት ቪው ነው አናላይዝ የምናደርገው። እዚህ ጋር ሎድ ኬስ ቱራናችንን ቼክ እናደርጋለን። ሞዴል ኬስ ካርድ እናጥፋለን። ከሌለ ቀጥታ እዚህ ጋር ላይ ራን ነው ማለት እንችላለን ማለት ነው። ኦኬ በዚህ አይነት መልኩ አናላይዛችን ጨርሰናል። እዚህ ጋር እያንዳንዳቸው እንመለከታለን። ዲፍሌክሽኖቻችንን ጨምር ከመቀጠል ደግሞ እዚህ ጋር ያሉትን ሞመንቶቻችንን በእያንዳንዱ ሎድ ኮምቢኔሽን ባስገባንለት ኢንቬሎፕ ኢን ዘ ዋይ ኢንቬሎፕ ኢን ዘ ኤክስ ያስገባነው አለ። ሲቀጥል ደግሞ በማክሲመም ኢንቬሎፓችን ጭምር ያንንለው ፖይንት ድሮ ኮንቱር እዚህ ጋር አለ። ሾው ኮንቲኒዩስ ባር ኦር ድሮ ኮንቱር ነው አሳዩ ዜድ ዳይሬክሽን እያደረግን እዚህ ጋር ላይ መመልከት ይቻላል ማለት ነው። ሶ በዚህ አይነት መልኩ ዲፍሌክሽኖቻችንን ጭምር እዚህ ጋር ላይ በመጀመሪያው ኮምቢኔሽን በኮምቢኔሽኗን አፕላይ ብለን እንመለከታለን። ኢን ዘ ዜድ ዳይሬክሽን ሶ እዚህ ጋር የምንመለከታቸውን ቫልዩዎች እናያለን ቼክ እያደረግን። ከዚህ በመቀጠል ደግሞ ዲፍሌክሽኑን እያየን ሞመንት ዲያግራሞቻችንም አሉ። ሽርቶቱ ጀስት አሁንም ሞመንት ስሪ ቢሞቻችን ያሉበት ቦታ ላይ የምንሰራበት ነው። ሞመንት ቱቱ ኮለመን ዲዛይን የምናደርግበት ነው። ሽር ስሪ ስሪም በተመሳሳይ መልኩ ለቨርቲካል ስትራክቸሮቻችን ዲዛይን የምናደርግበት ቫልዩ ነው። በተለያዩ ኮምቢኔሽን በኢንቬሎፕ ኦል ሁሉንም ምን ማድረግ እንችላለን ቼክ ማድረግ ይቻላል ማለት ነው። እዚህ ጋር ላይ ደግሞ ፎርሶቻችን አሁን በፎርስ ታይፕ ነው ያገኘን አክሲያል ሎዳችንን እዚህ ጋር አፕላይ ብናደርግ ከላይ እስከ ታች የኮለመኑ አክሲያል ሎድ ኦልሬዲ በዚህ አይነት መልኩ እንመለከታለን። ቀጥታ ወደ ዲዛይናችን የምንሄደው ዲዛይን ለመሄድ ዲዛይን ስቲል ፍሬም ዲዛይን የምንለው አለ። ይህ ስቲል ፍሬም ዲዛይን ሪፈረንሳችን ቼክ እናደርጋለን። በኢሮ ኮድ ነው ቼክ የምናደርገው ኤስኤን የሚለውን የሰሌክት አድርገን
እዚህ ጋር ኦኬ እናደርገዋለን። እዚህ ጋር ዲዛይን ፕሮፐርቲያችን ሰሌክት ዲዛይን ግሩፕ አለ። ዲዛይን ግሩፓችን ሁሉንም ነው ዲዛይን የምናደርገው። በመቀጠል ደግሞ ስትራክቸራችን ኮምቢኔሽናችንን በተመሳሳይ መልኩ ዲዛይን የምናደርገው በሁሉም ኮምቢኔሽኖችን እንመርጥበታለን። እዚህ ጋርም ዲዛይን ስትራክቸር ዲስፕሌስመንት ታርጌት ይላል። ቼክ የሚለውን ቼክ እናደርጋለን ማለት ነው። እዚህ ጋር ላይ ያው ዲዛይን እያደረገን እቺ ቀይዋ በኩል ትመለከቷት ከሆነ እሷ የምትሽከረከረው ዲዛይን ስራ እየሰራች ነው። አውቶ ሴሌክሽን ስለሆነ ፌል የሚያደርግበት ሰዓት ሌላ ሴክሽን እየቀየረ ፌል የሚያደርግበት ሰዓት ሌላ ሴክሽን እየቀየረ አንቲል አዲኳት የሆነ ሴክሽን እስከሚያገኝ ድረስ አይትሬሽኑን ይቀጥላል ማለት ነው። ስለዚህ አንድ ጊዜ አውቶ ሴሌክሽን እያስገባ ነው፣ ለዛ ነው የሚጠቅመው ማለት ነው። እነዚህ ሁሉ ክሮስ ሴክሽኖችን ተመጣጣኝ የሆነውን እያደረገን አናሊሲስ እና ዲዛይን ፓርቱ እኩል የሚሆን እንደዚህ ጊዜ ያ ነው ኢኮኖሚካል ማለት እና አናሊሲስ የሰራንበት ሴክሽን አለ። ከዲዛይኑ ጋር ተመጣጣኝ የሆነውን ክሮስ ሴክሽን ፈልጎ ሲያገኝ ድረስ ምን ያደርጋል? ያው ዲዛይኑ ይቀጥላል ማለት ነው። እንደገና እየሞከረ ግን ይሄ ሎዱ ደግሞ አውቶ ሴሌክተርን ካስገባንበት ክሮስ ሴክሽን ውጭ ሲሆን ፌል ይሆናል። ከዛ ውጭ ግን ኦልሬዲ በዚያ ዲዛይን ሰርቶ ያመጣልናል ማለት ነውና አሪፍ ነገር ነው። ኦልሬዲ ኮለን ላይ ገብቷል አሁን ኦኬ በዚህ አይነት መልኩ ዲዛይናችንን ሰርተው ጨርሶልናል። የሚያለፉትን አሳልፎ የወደቁት ደግሞ ወድቀው ምን ሆነዋል ማለት ነው። በዚህ አይነት መልኩ ፓስ አድርገዋል ማለት ነው። ሶ እዚህ ጋር እንደምንመለከተው ፌል ያደረጉ ሴክሽኖች አሉ። እንደምንመለከተው ሜምበሮቹ ቢሞቹ ፌል አድርገዋል። እነዚህን ቼክ ለማድረግ እዚህ ጋር ላይ ራሱ ስቲል ስትራክቸር ውስጥ በመግባት እዚህ ጋር ገብተን ቫሪፋይ ኦል ሜምበርስ ፓስ ካለ 8 ስቲል ፍሬሞች ፌል አድርገዋል። ስትረስ ካፓሲቲ ቼካቸው አላለፈም ይላልና ስለዚህ የመጣው ስትረስና ከካፓሲቲያቸው ጋር ምን ማች አላደረገም ማለት ነው። ይሄን ሴሌክት ብናደርገው ሙሉ ሜምበር ነው። ይሄ ሜምበር አክት ያደረገው ከዚህ ጀምሮ እስከዚህ ድረስ ነው ማለት ነው። በተመሳሳይ መልኩ ይሄ ሙሉ ሜምበር ነው ማለት ነው አክት ያደረገው። በዛ ነው ይሄ ስትራክቸር ፌል ያደረገው። ምክንያቱም ከዚህ ለዚህ ኮለን በሽር መልኩ ትራንስፈር አላደረገም ማለት ነው። ሞዴል ስናደርገው እኛ የተፋት ነው በምክንያት ነው ይሄንን ሙሉ ለሙሉ ከዚህ እስከዚህ አንድ ወጥ ሆኖ ድሮ አድርገን ነው ማለት ነው። ይሄን ስለዚህ ይሄን ዲዛይን ቼክ እንመልሰውና ምን እናደርጋለን? በተመሳሳይ መልኩ ይሄን ሴሌክት እናድርገው። ይሄን ሴሌክት ካደረግን በኋላ ምንድነው የምናደርገው? እዚች ጋር ላይ ኤዲት ውስጥ ገብተን ኤዲት ላይን ዲቫይድ ፍሬም select get previous selection እንደረውና this line divide join frame divide frame divide intersecting coordinate break intersecting select or join straight frame እንላለን። ይሄን አፕላይ ነው ክሎዝ እናድርገዋለን። አሁን ኦልሬዲ ቢሞቹ በእያንዳንዳቸው ፓርት ምን ሆነዋል ማለት ነው ሰሌክት ሆነዋል ማለት ነው። ሶ በዚህ አይነት መልኩ እንደ አይነት ቴክቶች ወይም ደግሞ ችግሮች ሲፈጠሩ ቼክ ማድረግ ይጠበቅብናል ማለት ነው። እዚህ ጋር ምን ስንመለከታቸው እነዚህ ኦኬ እነዚህን ምን እናደርጋለን? ከነዚህ ኮሎኖች ጋራ ኦልሬዲ እዚህ ጋር ኤዲት ላይን ዲቫይድ ፍሬም ብለን ፍሬሞቹን ከት ማድረግ ወይም ደግሞ መቁረጥ ይጠበቅብናል። ከዚህ በዚህ መልኩ
ትራንስፈር እንዲያደርጉ ማለት ነው። ሶ ይሄን አድርገን አሁንም ሴቭ ብለን ቀጥታ ወዴት እንሄዳለን? እዚች ጋር ላይ አናላይሲሱን እናዘዋለን። መጀመሪያ ራን አናላይሲስ እንላለን ማለት ነው። ሶ አናላይሲስ ከጨረሰ በኋላ እዚች ጋር ላይ ፍሬማችን ቀጥታ ክሊክ በማድረግ ዲዛይን ማዘዝ ይቻላል። ሶ በዚህ አይነት መልኩ ምን አድርገናል? ዲዛይን አድርጎ ጨርሷል። አሁን እዚህ ጋር ላይ ቼክ ብናደርገው ቬሪፋይ ኦል ሜምበር ስፓስ ብለን ቼክ ብናደርግ 23 ፍሬም ፌል አድርገዋል ይላል። ከቀደሙ በተመሳሳይ መልኩ ይሄንኛውን ያው ቼክ ማድረግ ይጠበቅብናል። ምክንያቱም የአይፒኢ ሴክሽን አስገብቶብናል በድጋሚ እዚህ ጋር። ስለዚህ አይፒ ሴክሽኖቻችን ደግሞ ሲቀጥል እነዚህ ነገሮች ደግሞ እስኪ አንድ ጊዜ ይሄንን እንትን እንበለውና ኤክስትሩድ ቪውን እስኪ እንመልከት። ኦኬ ማጆር አክሲሱ ወዴት ነው መሆን ያለበት? ወደዚህኛው በኩል ነው መሆን ያለበት። አዝሄድ አሪፍ ነው። ሶ በዚህ መልኩ ዲዛይናችን ከሰራን በኋላ ግለኛ ዲዛይናችን ሙሉ ለሙሉ ፓስ እስኪያደርግልን ድረስ ክሮስ ሴክሽኖቻችን እየተጣጣምን እንደገና ደግሞ ኦኬ እንደዚህ አይነት ነገሮችን ማስወገድ ይችላል። እዚህ ጋር ሌላ ፕሮፐርቲ የተዋረሱ ስለሆነ ነው። ለዚህ ነው ሌላ ነገር ያመጡት እዚህ ጋር። ተርሊን የሚል ፕሮፐርቲ ሁላቸውም ያንናቸው መያዝ ይጠበቅባቸዋል ማለት ነው። ኦኬ
እሺ አንዳንድ ነገሮች ካስተካከልናቸው በኋላ እነዚህን እዚህ ጋር ላይ ገብተን ቫሪፋይ ኦል ሜምበር ኢዝ ፓስድ የሚል አለ። አሁን ሁሉም ኮንክሪት ፍሬሞች ፓስ አድርገዋል። በመቀጠል ደግሞ አናላይዝ ቨርሰስ ዲዛይን ቼካቸው ደግሞ የሚገርመው ነገር 534 ስቲል አካባቢ ድረስ ኢቭን አናላይዝ እና ዲዛይን ቼካቸው እኩል አልመጣም። እነዚህን ነገር በተለያየ መንገድ ማድረግ ይጠበቅብናል። ስንመለከት እዚህ ጋር ላይ 340 እስከ 238 12.5 አካባቢ ድረስ ክሮስ ሴክሽን ተጠቅሟል። ትልቅ ክሮስ ሴክሽኖች ነው የተጠቀመ። ለፐርሊን ራሱ እዚህ ጋር ላይ ሆሪዞንታል ፐርሊን የተጠቀመው 300 በ150 በ8 ሚሊ ሜትር ቲክነስ ነው። ስለዚህ እነዚህን ነገሮች እንዴት ነው ሪዱስ ማድረግ የምንችለው ካላችሁ እስከ 340 እና 278 አካባቢ ለኮለም ተጠቅሟልና ለሩፍ ፐርሊን ምን ያክል ተጠቅሟል የሚለውን ደግሞ ቼክ ስናደርግ ትረሶቻችን ኢቭን ራሱ 160 በ80 በ5.4 ነው። የፐርሊናችን ደግሞ 20 ሳንቲም በ14 ሳንቲም በ8 ሚሊ ሜትር ቲክነስ አካባቢ ድረስ ያለው ነውና 0.08 ስለዚህ ይህንን ነገሮች ፐርሊኖችን ልክ እንደ ትረስ አይነት ነገር ባለፈው ወይም ደግሞ የተለያዩ ቴሮጂ ፕላስት በሰራውበት ላይ ሩፋን ላይ በሰራውበት እዚህ ጋር ፐርሊኖቻችን ከታይ በትረስ መልኩ አስነስተን መስራት እንችላለን ማለት ለፐርሊናችን ሆሪዞንታል ፐርሊን ነው። ከዚህ እስከዚህ ከፍ ያለ ዲስታንስ ነው ያለው ጀስት እስከ 5 ሜትር ድረስ አለው። ስለዚህ በሆነ ዲስታንስ በኩል ወርደን ምን እናደርጋለን በዛ አይነት መልኩ ትረስ ፐርሊናችን ዲዛይን ብናደርገው ኦልሬዲ ከዚህ ይሄ ክሮስ ሴክሽን ወደ እነዚህ ትንሽ ክሮስ ሴክሽኖች ሙቭ አድርጎ ዲስትሪቢዩት ነው እዚህ ላርጅ የሚሆን ክሮስ ሴክሽን ወደ ቀጥታ በዚህ አይነት መልኩ ትራንስፈር እስከሚያደርግ ድረስ በሽር መልኩ ሎድ ትራንስፈር ሜካኒዝም ማድረግ ይቻላል ማለት ነው። ይሄንን እንዴት እንደምሰራው ዩቲዩብ ቻናል ላይ በቀጥታ ማግኘት ትችላላችሁ። እዛ ላይ ማግኘት ይቻላል። ኦር ጀስት የቀደም የተማርነው ስለሆነ መስራት ይቻላል። ኖቲንግ ቀላል ነገር ስለሆነ መስራት ትችላላችሁ። በዚህ አይነት መልኩ ከሰራን በኋላ ዲዛይናችን እናውቀና የዚህን ሪፖርት አዘጋጅቶ አውጥቶ ክሮስ ሴክሽኑም የታወቀ ነው አውቶካድ ላይ ማውጣት የዚህን ፕላን አውቶካድ ላይ ማስቀመጥ መስራት ነው ማለት ነው። ፕላኑ ጀስት ኦልሬዲ ኤክስ ዋይ ዜድ እናስቀምጠውና ይሄንን ፕላን ነው የምንወስደው። ይሄን ፕላን ከወሰድን ማለት አውቶካድ ላይ እዚህ ጋር ኮለን እናስቀምጣለን። ኮሎኖቻችን እያካባቢ የሚመጡትን ወስደን ድሮ እናደርገውና እናስቀምጣለን። ከዛ ሩፍ ፕላን እናወጣለን። ኤሊቬሽናችን ደግሞ ምንም የተጋነነ ኤሊቬሽን የለውም። ይሄን ኤሊቬሽን ነው ወስደን የምናስቀምጠው። ይሄን ኤሊቬሽን ወስደን እናስቀምጣለን። እዚህ ጋር ሼድ አድርገን እናስቀምጥበት ሼድ ስለሆነ ሼድ አድርገን እናስቀምጣለን። ከዛ ፕላስ ሴክሽናችን ስናስቀምጥ ነው እዚህ ጋር ላይ ዶፒች መሆኑን አመልክተን መሃል ላይ ኮለኖች ያሉበት ምናምን እናመለክተው በሴክሽን እንጂ እዚህ ጋር ሙሉ ለሙሉ አድርገን ካር ላይ ማስቀመጥና ምንም የሚከብድ ነገር የለውም። ከዛ አውትፑታችን ማስቀመጥ ነው የሚሆነው ማለት ነው። ይሄን ኦኬ ከዚህ መቀጠል ደግሞ እናደርጋለን ዲስፕሌይ እየገባን ሾው ቴብል ብለን ሪፖርቶቻችን ማየት እንችላለን ማለት ነው። እዚህ ጋር የዲዛይን ሪፖርታችን አለ። ዲዛይን ፎርስ ዲዛይን ስቲል ፍሬም ማለት ዲዛይን ስቲል ፍሬማችን ክሊክ ማድረግ ሎድ ፓተርናችን ኦኬ እዚህ እንዳለ ይቀመጥ ሁለቱም ይበቃናል። እነዚህ እንደዚህ አይነት መልኩ ኬብል እንድንወጣ ስለዚህ ቲዩብ ሴክሽናችን አለ። ኦልሬዲ እንፈልገው ቲዩብ ሴክሽን ይሄ ነው። ኮሎመኖቻችን አለ። የኮሎመን ነምበሮቻችን እዛ እናወጣለን። እነዚህን ሪፖርት ማዘጋጀት ነው ማለት ነው። እነዚህ እያንዳንዳቸው ሰመሪ ዳታዎች አሉ። በዲቴል የተቀመጡ አሉ። በእያንዳንዳቸው ሎድ ኬዝ ኢንቨሎፓቸውን በመስራት እናወጣለን። በኮምቢኔሽናቸው ዲፋይን ያደርገዋል። ከኢንቨሎፕ ጀምሮ በእያንዳንዱ ኮምቢኔሽን በኮምቢኔሽናቸው ለይተን ማውጣት እንችላለን። ሼር ዲቴል ቢም ሼር ፎርስ አለ። እነዚህን ቫልዩዎቻቸውኛ ሰመሪ ዳታውን በመውሰድ በኢንቨሎፕ ኦል የመጡትን ቫልዩዎቻቸውን ክሮስ ሴክሽን እነዚህን ክሮስ ሴክሽን የኮሎመን ስሪ ክሮስ ሴክሽን ነው 340 238 12.5 እነዚህ 12.5 ሚሊ ሜትር ነው ኢንቲክነስ ነው ማለት ነው።
ቲክነሱ ነው። እነዚህ ነገሮች ወስደን ሪፖርቶቻችንን እናወጣለን። ቀለል ባለ መንገድ ስራዎቻችንን ሰራን ማለት ነው። ሶ እዚህ ጋር እንደምንመለከተው ያው ዩኒት ምናምን ማስተካከል ይጠበቅባቸዋል። ጀስት እኔ ላው ነው እዚህ ጋር ላይ ስንት ሜትር በሆነ ነው 40 ሜትር በ20 ሜትር የሆነ ብዬ ብስል ጀስት ቀጥታ ዳይሬክት ነው ያስገባሁት እኔ ዩኒቱን 40 ሜትር ወደዚህ 20 ሜትር የሆነ ወደዚህ ብዬ ጀስት ፕላን ነው። ይሄን ፕላን ካስቀመጥኩኝ በኋላ ከዚህ ጋር ላይ ኤሊቬሽንን ማውጣት እችላለሁ። አውቶካድ ኤሊቬሽን ለማውጣት ደግሞ በዚህ ቀለል ባለ መልኩ ማውጣት ትችላላችሁ። እዚህ ጋር ላይ ይሄኛውን ኦፍሴት ታደርጋላችሁ ወደ ላይ ስንት 10 ሜትር ነው። እኔ ዳይሬክት ዩኒት ነው እየተጠቀምኩ ያለሁት። ከ10 ሜትር በመቀጠል ደግሞ ወደዚህ ጋር ደግሞ ኦፍሴት ታደርጉና ስንት ሜትር ነበረ? እስከ 2 ሜትር አካባቢ 2 ሜትር ከ2.68 አካባቢ ድረስ ነው። ስለዚህ ኦፍሴት 2.68 አካባቢ ድረስ ሶ እዚህ ጋር ሚድል ፓርቱን ማወቅ ይጠበቅብናል። እሱን ለማድረግ ይሄን ሴሌክት በማድረግ ትሪም እናዘውና ራይት ክሊክ አድርገን ያስናትን በዚህ አይነት መልኩ አስቀድመን ሴሌክት ስላደረግነው ራይት ክሊክ ማድረግ ይጠበቅብን እንዳጋጣሚ አሁንም ትሪም እንዘዘውና አሁን ነው ራይት ክሊክ ማድረግ ያለብን። ሶ ይሄኛውን ሴሌክት አድርገን እዚህ ጋር ላይ ኮፒ የሚለው ጋር ሄደን እቺን አምጥተን ከዚህ ፓርት እናስጠጋዋለን ማለት ነው። ሶ በዚህ አይነት መልኩ ምናችን እናገኛለን። ይሄ ለሴክሽን ፓርት ስናዘጋጀው የምናገኘው ነው። ከዚህ ጋር ላይ የሰራነውን ትረስ ቀጥታ ሞዴል አድርገን አምጥተን እናስቀምጠዋለን ማለት ነው። ይሄ ሴክሽን ፓርታችንን ስንሰራ የምንመለከተው ነው ማለት ነው። ኢሊቬሽናችን ሲሆንስ ስንል ኢሊቬሽን በጎን በኩል ስንመለከተው ይሄን እናደርግና ይሄን ኮፒ እናድርገው ሙሉውን ይሄን ኮፒ አድርገውና ያው ሁኔታዎችን ነው እያሳያችሁ ያለ ከፕላን አዘገጃጀት ላይ ነው። በዚህ አይነት መልኩ አለ። እንደ ኢሊቬሽን ባንድ በኩል እንደዚህ ይሆናል። ሴክሽን በሌላኛው በኩል ይሆናል። በዚህኛው በኩልም ደግሞ ኢሊቬሽን በጀርባ በኩልም ደግሞ ምን አይነት ኢሊቬሽን ይኖረዋል? ይሄ ይጠፋና እዚህ አይነት ኢሊቬሽን ይኖረዋል ማለት ነው። ያው ሴክሽናችን በ90 ዲግሪ በኩል ያየን ነው ኢሊቬሽን ማለት ነው። ስለዚህ እዚህ ኢሊቬሽን ደግሞ ይሄኛው ሲጠፋ በዚህ አይነት መልኩ ይሆናል። ስለዚህ እነዚህ አይነት ነገሮችን ይዘው ፕላኑን አሁን በአንድ አርክቴክት ስንመለከተው እንደ ስትራክቸራል ቲንክ ስለዚህ ይሄን ነገር በዚህ አይነት መልኩ ካስቀመጥን በኋላ ምን እናደርጋለን? የኮለን ክሮስ ሴክሽኖቻችን አሉ። የኮለን ክሮስ ሴክሽኖቻችን ቀጥታ እዚህ ጋር አምጥተን ስንት በስንት እንደሆነ እናውቃለን። በዚህ አይነት መልኩ ይቀመጣሉ። ኮለኖቻችን በሆነ ፓርታቸው እንደዚህ ይሆናል። ነምበር ኦፍ ኮለናቸውን እንጽፋለን። ከዛ በመቀጠል ደግሞ ከግራውንድ ፍሎር በታች መሆናቸውን ያው ኮለን እንድትይ የተለያየ ቦታ ላይ ስለምትመለከቱት ምንም የሚቸግር ነገር የለውም። ጀስት እንደ ኮለን ታስቀምጡትና ግን ሬክታንግል የሆነ ብቻ ነው የሚኖረው። ከዚህ በታች ያለውን ግራውንድ ሌቭሉን ታስቀምጡለትና የዚህ ሴክሽን ቪው ነው የምታዘጋጁለት ማለት ነው። የዚህ ሴክሽን ቪው ስታዘጋጁ በዚህ አይነት መልኩ ትሆናለች። ያችን ሴክሽኗን ያው ሚሊሜትር 240 በ300 በ240 ቢሆን 300 በ240 አድርጋችሁ ታስቀምጡ። ሬክታንግል ታመጡና እዚህ ጋር 300 ያልናት 3 በ240 ያልናት 2.4 የሚባውን በሚሰራበት ስኬል ማለት ነው። ስለዚህ በዚህ ያለ እቺን ኦፍሴት የምናደርጋት በምን ያክል ነው? ወደ ውስጥ በኩል ኦፍሴት የምናደርገው ባለ 8 ከሆነ 0.8 አካባቢ ድረስ ወደ ውስጥ ኦፍሴት ይሆናል። ስለዚህ ቲክነሱ ይሄ ነው ማለት ነው። ያን የኮለን ሴክሽን አዘጋጀን። ይሄ ስንት በስንት እንደሆነ እዚህ ጋር ላይ ኮለን ይሄን ያክል ስሙ እዚህ ጋር እንስጥና ኮለን ስንት ነው? ኮለን 1 ከሆነ ክሮስ ሴክሽናቸው ተመሳሳይ የሆኑ የኮለን 1 ከሆኑ ሁሉም ተመሳሳይ ሴክሽናቸው ስንት ነው ማለት ነው?
RHS አድርገን እንጽፈዋለን። እንደኛ ኮድ RHS 300 በ240 በ8 ሚሊሜትር አድርገን ጽፈን እናስቀምጠዋለን ማለት ነው። ስለዚህ አንድ ሴክሽናቸውን በዚህ አይነት መልኩ ጽፈን አስቀመጥን። አሁን የማንኛው ነው እዚህ ኮለመን ሴክሽን ይሆናል ማለት ነው። ስለዚህ እንደዚህ ያደረግን እያንዳንዳቸውን ጽፈን እናስቀምጣለን። ፕላን ቢ ኮለመናችን እናስቀምጣለን። የቢሞቻችን ደግሞ ቢም ይሄ ፐርሊን ይሄ እየተባለ በዚህ አይነት መልኩ ይቀመጣል ማለት ነውና ከዛ በመቀጠል ጀስት ምንድነው የሚቀረን? ከዚህ በመቀጠል ደግሞ ሪፖርቶችን አወጣጥን እንደማንኛው የታብ ሶፍትዌር የምናወጣው ስለሆነ ማውጣት ይቻላል። ስለዚህ እንዲያርገን አጥተን ከጨረስን በኋላ ወደ ኮኔክሽን ዲዛይን እንዴት አድርገን ነው ኮኔክሽን ዲዛይን የምንሰራው ስንል ኮኔክሽን ዲዛይን የነሱን ዲቴይሎች ለማውጣት ለማስቀመጥ ስለሚጠበቅብን እንዴት አድርገን እናስቀምጣለን የሚሉትን ከኮድ ጋር ከአፕቲማውን ጋር እናገናኝተን የምንመለከተው ነው የሚሆነው። ሰላም ቆዩ። አመሰግናለሁ። የስቲል ዲዛይን ፓርት በዚህ እናጠናቀቃለን። ጥሩ ቀስ ስላገኘን ተስፋ አድርጋለሁ። ሰላም